ሰላም እንዴት አላችሁ? ዛሬ በሚኖረን ቆይታ የአፊኒቲ ባይ ካንቫ የተባለውን ሶፍትዌር እንዴት ዳውንሎድ እንደምታደርጉት ከዛ ደግሞ እንዴት ኢንስቶል እንደምታደርጉት አንድ በአንድ ስቴፑን አሳያችኋለሁ ማለት ነው። ስለዚህ የመጀመሪያው ነገር የምናደርገው ብሮዘራችንን እንከፍታለን። ከዛ ብሮዘራችን ላይ በመሄድ አፊኒቲ ብለን ሰርች እናደርጋለን። አፊኒቲ ብለን ሰርች ስናደርግ እንደምትመለከቱት እንደዚህ አይነት ሪዛልት ያመጣልናል። ስለዚህ አፊኒቲ ፕሮፌሽናል ክሬቲቭ ሶፍትዌር የሚለውን ፍሪ ፎር ኤቭሪዋን የሚለውን ዌብሳይት ውስጥ እንገባለን ማለት ነው። የአፊኒቲ ዌብሳይት ውስጥ እንገባለን። እንደምታዩት ዩዘር ኢንተርፌሱ ይህንን ይመስላል። የአፊኒቲ ዌብሳይት ወደ ታች ስክሮል ዳውን አድርጋችሁ የፈለጋችሁትን ኢንፎርሜሽን ማግኘት ትችላላችሁ። ነገር ግን እኛ ዳውንሎድ ለማድረግ ስለሆነ እዚህ ጋር እንደምታዩት ጌት አፊኒቲ ምትል የዳውንሎድ ምልክት ያለባት አይከን አለች። እሷን በመንካት ምን ይለናል? ሳይን አፕ ቱ ዳውንሎድ ይለናል። ስለዚህ ሳይን አፕ እናደርጋለን። ዳውንሎድ ለማድረግ ሳይን አፕ ማድረግ ይኖርብናል። ስለዚህ እኔ በምን እንዲቀጥል አደርገዋለሁ? በኢሜይል እንዲቀጥል አደርገዋለሁ፣ በእኔ ኢሜይል። ስለዚህ ሳይን አፕ አደረግኩኝ ማለት ነው። ምን ያስመርጠኛል? ማክ ይሁንልህ ወይም ደግሞ ዊንዶ ይሁንልህ ብሎ ያስመርጠኛል። ስለዚህ የኔ ኮምፒውተር እንደምትመለከቱት ዊንዶ 11 ነው። ማክ ኮምፒውተር ያላችሁ የማክ ሶፍትዌሩ ማውረድ ትችላላችሁ። የኔ ፒሲ ግን የኔ ኮምፒውተር ዊንዶ ስለሆነ ኦፕሬቲንግ ሲስተሜ ዊንዶውን አወርዳለሁ ማለት ነው። ስለዚህ ዳውንሎድ ፎር ዊንዶ የሚለው ላይ MSI X64 የሚላለ እነዚህ የተለያዩ እንትኖች አሉ። ስፔሲፊካሊ ምን እንደሆኑ ባላቅም ግን ዋናው ግን ይሄኛው ነው። ይሄኛውን ዳውንሎድ እናደርጋለን። ስለዚህ ዳውንሎድ እስኪያደርግ እንጠብቀዋለን ማለት ነው። ስለዚህ እንደምትመለከቱት ዳውንሎዱን ጨርሶልኛል። ዳውንሎድ ያደረኩት ዴስክቶፕ ላይ ስለሆነ ዳውንሎድ ያደረኩበት ጋር በመሄድ እንደምታዩት እዚህ ጋር ምን ይላል? አፊኒቲ x64.msix የሚል ፋይል አለ። እሱን ደብል ክሊክ አደርገዋለሁ ማለት ነው። እሱን ደብል ክሊክ በማድረግበት ጊዜ ላውንች ዌን ኢዝ ሬዲ የሚለውን ከፈለጋችሁ ቦክሱን ቼክ ወይም አንቼክ ማድረግ ትችላላችሁ። ቼክ ካደረጋችሁት ልክ ከጨረሰው በኋላ ላውንች ያደርግላችኋል ማለት ነው። ስለዚህ እኔ እንደጨረሰ ላውንች እንዲያደርግ ስለምፈልግ ማርክ ይሁን ቦክሱ ቼክ እንዳደረገ ይሁን ማለት ነው። እሺ፣ ስለዚህ ቀጥታ እናደርጋለን ኢንስቶል የሚለውን እንነካለን። ኢንስቶል እያደረገ ነው። አሁንም ኢንስቶሌሽኑን እንደጨረሰ እንመለሳለን ማለት ነው። ስለዚህ እንደምትመለከቱት ኢንስታሌሽኑን ጨርሷል። ሶፍትዌሩን እየከፈተልኝ ነው። እንደምታዩት ከፍቶልኛል። ምናልባት እዚህ ጋር አንድ የዘለለው ስቴፕ አለ። ምን ይላችኋል? መጀመሪያ ልክ በምትከፍቱበት ጊዜ ሳይን አፕ ማድረግ አለባችሁ ለመክፈት ብሎ ይጠይቃችኋል። ስለዚህ አሁን እኔ እዚህ ጋር ቲራጎ ታደሰ ኦፊሻል በሚለው በራሴ ኢሜይል አካውንቴ ሳይን አፕ ስላደረኩኝ ቀጥታ ገብቶልኛል ማለት ነው። ስለዚህ እናንተ ምን ማድረግ ይኖርባችኋል? ሳይን አፕ ማድረግ ይኖርባችኋል። ሳይን አፕ ካደረጋችሁ ቀጥታ ይገባላችኋል ማለት ነው። ስለዚህ በዚህ መልኩ አፊኒቲ ባይ ካንቫን ኢንስቶል ማድረግ ትችላላችሁ ማለት ነው። በቀጣይ ደግሞ አንድ በአንድ እያንዳንዶቹን ቱሎች ዩዘር ኢንተርፌሱን ዲቴል አንድ በአንድ እናያለን ማለት ነው።